ተዘጋጅ ዛሬ ግንባር ይነቃል ይላል እንዴ? ምን ይነቃል? እያየሁ ተንተርሶታል። እናንተ ደስ እኮ ልመጣ ነው ታና በቃ እንደው ልቀቅ እንግዲህ ለኢድ የተዘጋጀውን ቤት ልናበላሸው ነው ማለት ነው። ያው እንደምታዩት ተጎዝጉዟል፣ ግን መልሰን እናደርገዋለን። አሁን እህታችን የለችም እናታችን። አሁን ምንድነው የምናደርገው? እናነሳሳና ምን እንደምትል ወደ መኝታ ቤት አድርገው እንዴስ ደሞ አንተ እንጂ መጥረጊያ አንተ ደሞ ሂደል እንግዲህ እሷ የለችም፣ ቡና ልጠጣ ሄዳለች ማለት ነው። እኛ ደግሞ እሷ ያዘገጃጀችውን እያበላሸንባት ነው እንደምታዩት። ይሄንን አጽድተን እንግዲህ ሳር ምናምን እንልና እናጸዳልና ከዛ ጉዝጓዝ የለም ሶፋውን እንደዚህ አዘጋጅታለች እሷ። ቤቱን አዘጋጅታታ ቡና ተጠርታ ነው። ጉድ ልመጣብን ነው። አዎ ቡና ተጠርተን ነበረ፣ ግን ይሄንን እየሰራ ነው ማለት ነው። እሷ ማልበስ ጠፍታታል። እናቴ ይበቃዋል። እንደምታዩት እንግዲህ ቀን ሙሉ ነው ይሄን የረፋችሁ እያለ ነው እንግዲህ ተመልከቱ። መጣች። አንድ ነው መሰለኝ የባል አንድ ነው እሱ። ኧረ ተው እሱ ባባሌ ራሱ አንድ ማላለበት አንዱ አይለብስም፣ አንዱን አታልብስም። የብርቱካን አለባበስ ሊመገልብጣ ነው እንዴ ሲል እንግዲህ እንደምታዩት እንግዲህ ሳትመጣ ተብሎ ነው እንግዲህ እሷ ነበረች እንትን የምትለውና ያው አልታወቀበትም። ቤቷን አዘጋጅታ ነው የወጣችው። እኛ ደግሞ እያበላሽበት እንገኛለን። እስኪ እኔ አገባኝም እንግዲህ ከተበላሽና ቪዲዮን ካስ እዛ አድርገው የለም በጎልብሽ እንጂ አሁን ማን ሀሳቡ እንዳመጣ ሰው ትናገራለች። ዝም ብለሽ ወዲህ ውስጥ አድርጊ ብርቱካን። እንሄዳለን ግን ቡና ቤቱ ቡና ተጠርተናል። ቡና ጠጥተን እንመለሳለን። አሁን ልመጣ ነው መሰለኝ። ኧረ ደግሞ ቤቢ ነው የሚያሳይሽ ካል ጉድ በሉማ። ወንዱ ልጅ ነው የሚያሳያት። ጉድ በሉ ጉድ። እሱን ተወው ባባ፣ እሱን ተወው። አታልብሱ ነው እንዴ? እሱ ነው እሱ ልብ ትላለች አትል። መጀመሪያ ዝም እንላታለን። እሺ አርጊ ትራሱን ያለ አንኛ እንሄዳለን እንመጣለን። ቤቢ አንተ ትሄዳለህ እዛ። በቃ እኔ ይሄን ስቶፕ አድርገውና እንሄዳለን። ከዛ ችግር የለውም አጥፍቼው ነው የሚሻለው። እሺ ዝቅ አድርጊ። ለነገሩ ቤቱ እኮ የተስተካከለ እንደሚመስል ነው አይደል? እሺ አሁን ምን እያደረጋችሁ ነበር እናንተ? በዓል ነበር። እሺ ጎረቤት ተጠራሽ ለቡና ጉዝጓዙን ሳሩን የት አደረጋችሁት? እሺ እናያለን ነው። በቃ አሁን እኛ ቡና ተጠርተናል እንሄዳለን ማለት ነው። እዚህ ጋር ግን ማንም እንዳይጠገብኝ እንትን ይጥብኛል። እሺ ባባ ሰርግ አለ ዛሬ። እስኪ የት አለሽ? ቤቢ እስኪ አይታይም። ግድግዳው ምንድን ነው?
ምን ለማለት እሺ አሁን ይሄ ኩሽና ይታያል። እስኪ ባባ እዛ ነው ተነባ ቤት ይሄ ግን እንደሸፍንብን አይ ታምሮ እኮ ችግር የለውም እኮ በቃ በቃ ቀረችብን የምን እነኛ ስንመጣ ከተላተሉ ከተለተላለ ብዬ እኮ ነው በቃ ትንሽ ተቀምጠሽ ትመጣለች። እኔ በቃኝ መቀመጥ ምን ሆነ ነው ስልኳ ምን ልትያዝ የዙኑ ጥለው ሄደች እንትን ልብስ ያለችሽ እናቴ ባልና መልስ ባልሽ ምን ብላት መጣለች እንዴት ገባን ታዲያ እንዴት መጣ ማለት ነው እናቴ ይሄን እንትን ይሽል ሄደ ያለችሽ ባላስ ነው አዎ ይሄን እንትን ልብስ ብርቱካን ባልና ዝም ለምልስ በል እሺ እንዲያስቅ እንደው ካሳቆይ እናቴ ጮክ ብለህ እናቴ እንደዛ እያለች ነው ታይሆ ነገር ወይ ፊተና አታሳየው ና ቶሎ ና ለጎረቤቶቼ ብዬ ከበዓል ደጉም ተዘጋጅ ዛሬ ግን በዓል ስለዚህ ዛሬ የሚያከብራሉ ምን ጊዜ አደረጋችሁት? ደግሞ ልብ ማላኩት እኮ ሰዓት በቃ ስለሌላ ሰርመዘ ጉዝልሻለን ባሉ ጎዝ ዘረዘረ ናት እያለቀሰ ነው እንግዲህ ስለታ ብሎ ማለት ነው። ለማንኛውም ካሜራው ያው እነ ዘመድ ያ እንግዲህ ቆይቶ ነው የተነሳው በመጀመሪያ ደረጃ ናቱን ይቅርታ እንጠይቃለን። ይኸው አልቅሶ ይታየ ብሏል። አይለቀስም ትንሽ በጣም ይቅርታሽ እንግዲህ ያሳበብን በዚህ ይኸው ብርሃንም አላስተዋለውም እንኳን እሷ እያልኩ ነበር ደረስ ማለት ደግሞ ፍጥነታችሁ ወደ ስራ ናቲን ነው ይቅርታ የምጠይቀው። ያዥ
በል ናቱ። በጣም ይቅርታሽ። እሱ አይደለም። አሁን ያጠፉት ልጆች እነዚህ ናቸው ማለት ነው። ካሜራ ማለት ሶስቶቹ እንግዲህ ናቱ። ጽጋው ምን ተሰማሽ ቤትሽን እንዲህ በማግኘትሽ? ስትገቢ ወሰጂ ትላለች። እሺ አሁን የምጠይቅሽ ጥያቄ አለ። አሁን ያብቁና ማለት ነው። እሪ አልብሷል አልብሷል እሱን ያለበሰ ታዲያ ባባሌ ነው የሚሆነው። ስራ ፈት ናቱ ወይዬ ይቅርታሽ፣ ናቱ ይቅርታሽ። ጎበዝ ያው እንግዲህ አጥፊዎች እነዚህ ናቸው። እስኪ ያው እንግዲህ መኝታ ቤት ነበር ሳሩን ያደረጉት፣ እየመለሱ ነው ማለት ነው። ያው እንግዲህ እጠይቃለሁ። ቆይ እንጂ አብቁ አንተም ትጠየቃለህ። አንተ ራስህ አንደኛ አጥፊ ነህ። ምን ቀረሽ? ጥላችሁ መሆኑን ነው። አየሽማ እቃሽን የጣሉበት እንኳን አያውቁም። ናቲ ያው እንግዲህ ጥፋታቸውን እያረሙ ይገኛሉ። ገሼ ኧረ ወይኔ በቃ እሺ። አሁን ቤቱ እንደዚህ ነበረ፣ ያው በፊት እንዳያችሁት ማለት ነው። ያው እንግዲህ በዓሉን ትርምስምስ አድርገናል ማለት ነው እንደምታዩት። ጽጌ ማን ይሄንን ሀሳብ ያቀረበ ይመስልሻል? እኔው ነኝ። አላወቅሽም? አላወቅሽም? ወላሂ አላወቅሽም። ሀሳቡን ያመጣችው እሷ ነው። ሀሳቡን ያመጣችው ኧረ ባይኔ ያስታውቃል። እሺ አንቺ ነሽ እንደ ሀሳቡን ያመጣሽው። ማን ላይ ይመስላል? ጽጌነስ ከተመጣ አንተ የሆነ ነገር አድርገን እናስደንግጣለን። ከዛ እሷ እዚህ ጋር የሆነ ነገር ሰርፕራይዝ እናድርጋታለን። ከዛ አሁን ምን አይደርስም ምናምን አልኳት። ኧረ ብታይ ብናስደነግጣት ትቆጣለች። ከዛ በኋላ እኔ ሳስብ ነበር ቤቱን ምናምን ነው አስወግዳለሁ። አንዴ ምንም ማለት ይችላል። ኧረ ወይኔ ቤቢ ነው። ኧረ ተባለ። ለማንኛውም ይሄንን ሀሳብ ያመጣው ቢስቦይ የጥፋቱ መሪ ቤቢ ነው ማለት የጥፋቱ አይዲያ ፈላጊ ነበሩ ሁላቸውም። ያው አልፏል። ያው ቃል ገብተናል ነው። ግን ስገቢ እንዴት እንደው ልበላሽ ነው። ከዛም ደግሞ እየሮጥኩ ቸኩዬ ስለሆነ የጠጣሁት ኪኔቶ እራሱ እንትን ይለኝ እንደው ወይኔ። እናመሰግናለን ስለነበረን ቆይታ ቪዲዮ ቴንክ ቬሪ ማች። የዛሬውን በዓል እንግዲህ በዚህ መልኩ አክብራለች ማለት ነው። እቴ ያው እሷ ያዘጋጀችውን በዚህ መልኩ ደግሞ እኛ ጠብቀናታል። እንግዲህ የጥፋተኛውን ልጅ እንኳን አላወቀችም። ያው ናቱ ሁላችንም ሰበብ ያደረግነው ከሁላችንም ትንሽ የሆነውን ናቲ ነው። ናቲ እሺ ምን እንቀጣ?
ቀጥ በይ ልቅረጸው። ምንድን ነው የምንቀጣው? እሺ በጥፊ ማንን ትምታ? ማንን ትምታ? እኔ እየሰራሁ ስለሆነ አልመጣም። ምን ይቀጡና? ኧረ ይቅርታ ብለናል። በቃ በጣም ይቅርታሽ ንገራቸው። እኔ ታልኩኝ በግንክታቸው በግራና በቀኝ በሏቸው ብሏል ማለት ነው። እንደምታይ እንደዛ አድርጋችሁ ቁጥልኝ ብሏል ማለት ነው። እንደ እሱ እኮ ነው ጥፋት ያጠፋው ናቱ። እኔ ነኝ እናሰብ ያመጣሁት። ወድ እንደ አንተ ባለ ወንድም ቆይ ግድ የለህም። ኧረ ወላሂ ያው እንግዲህ አሳልፎ ሰጥቶናል። እናመሰግናለን ስለነበረን ቆይታ። ቴንኪው ቬሪ ማች